ሰላም እንዴት አላችሁ? ይህ ክራማው ቲዩብ ነው። ክራማው ቲዩብ ዛሬ ደግሞ የወሎ ሙዚቃዎች ባህላዊ እሴቶቻቸውና ትርጓሜያቸው በሚል ሰፊ የሆነ ዳሰሳ ይዞላችሁ የሚቀርብ ይሆናል። አብራችሁን ቆዩ። የመጀመሪያው ሙዚቃ የምናየው በግሩም ውዱ ነይ ነይ የሚለው ሙዚቃ ሲሆን እንደዚህም ይላል አንድ ቦታ ላይ እንግዳ ተቀባይ ነውና ወሎዬ ተጫዋታ ሀሪቡ አብሽር አንተ ሆዬ ይላል። እንግዳ ተቀባይ ነውና ወሎዬ ተጫዋታ ሀሪቡ አብሽር አንተ ሆዬ። የወሎ ማህበረሰብ ምን ያህል እንግዳ አክባሪ መሆኑን የሚያሳይ ነው። ወሎ ውስጥ መጥተህ ለመላመድ በጣም ጥቂት ሰከንዶች ብቻ ይበቁሃል የሚባለውም የሚያሳይ ግጥምና ዜማ ይሆናል ማለት ነው። በሌላ በኩል ደግሞ ሲቀጥል ምን ይላል? ነጭ ሰራሩቲ ቡኑን አቅርባለች፣ ነዱንም ለኩሳ ጭሱን አጭሳለች፣ ጎፌውን ጎዝጉዛ ልብሷንም ለብሳለች፣ ይዋትችን ቆንጆ አበባ መስላለች ይላል። ነጭ ሰራሪቲ ቡኑን አቅርባለች፣ ነዱንም ለኩሳ ጭሱን አጭሳለች፣ ጎፌውን ጎዝጉዛ ደሪያ ለብሳለች፣ ይዋትችን ቆንጆ አበባ መስላለች። ወሎ ውስጥ ስትመጣ ምሳ ሰዓት ላይ የቡና የሚባል ቡን ቁርስ የሚባል ነገር አለና ሳሩ፣ አሩቲው፣ ቡና እነዚህ ነገሮች ከወሎዎች ባህል ጋር በጣም ሰፊ የሆነ ትስስር መኖሩን ግሩም ለማሳየት ይሞክራል። በሌላ በኩል ሲቀጥል እንዲህ ይላል ደግሞ አጋጣሚ መጥቶ ወሎን የረገጠ ልቡ አይመለስም እየደነገጠ አጋጣሚ መጥቶ ወሎን የረገጠ አጋጣሚ መጥቶ ወሎን የረገጠ ልቡ አይመለስም እየደነገጠ። ግጥም ደግሞ የሚያመለክተው ወሎ እጅግ በጣም ቆንጆ ያለበት ማህበረሰብ መሆኑን እንዲሁም በቃ በሴቶቹ ውበት ተማርከህ ልትቀር እንደምትችል ያሳያል ማለት ነው። ወደ ሁለተኛው ሙዚቃ እንሂድ እስኪ። ወደ ግዛቸው ተሾመ ገሩ መጭን ወሎ ይላል። አየሁኝ ለክብርሽ ሰጋጃው ሲነጠፍ መልክሽን ለማየት መልከኛው ሲሰለፍ ይላል። አየሁኝ ለክብርሽ ሰጋጃው ሲነጠፍ መልክሽን ለማየት መልከኛው ሲሰለፍ ሰው ውበትን መርጦ እንደ አዲስ ሲፈጠር የምታውቂ ሁሉ አንቺ መስሎ ነበር። መልክሽን ለማየት መልከኛው ሲሰለፍ ቆንጆ የተባለ ሰው ወሎ ውስጥ ሲመጣ ምን አይነት ከባድ አደጋ ውስጥ እንደሚገባ ማለት ነው። ለማለት አደጋ ስላችሁ ሌላ ቦታ ቆንጆ የተባለ እዚሁ ቆንጆ ለማለት በጣም ከባድ እንደሚያደርገው ነው። እና ወሎዎች ምን ያህል በቁንጅና ወደር እንደማይገላኛቸው የሚያሳይ የግጥም ነው የግዛቸው ተሾመ ማለት ነው። በሌላ በኩል ደግሞ ምን ይላል መሰላችሁ? የጦሳን ቀለበት ይላል። እና ጦሳ ለመሆኑ ምን ነው? የጦሳን ሽቀበት መንገዱን ጋር አያይዞ ለመናገር የሞከረው ነገር እጅግ መሳጭ ነው ማለት ነው። የጦሳን ቀለበት ወጥቶ እንደዋለ ያየሽ ለምን ይሆን ክብር ከሚለው ያየሽ ለምን ይሆን ክብር ከሚለው። እስኪ ወደ ላይኛው ወደ በላይነህ እንሂድ። ሻምበል በላይነህ የወሎ ልጅ የሚለው ሙዚቃ አይ ቲንክ ሰምታችሁ ታውቃላችሁ ብዬ አስባለሁ። ከአባይ ደርን ቆሎሚ ከወሎ ልጅ ጋሜ የለም የሚለኝ ማን ነው ካለም ካስባችሁት ከሆነ ይህ የወሎች የፀጉር ስታይል ወይም አቆራረጥ ነውና ሴቶቹ ጋሜ ይባላልና ወንዶቹ ደግሞ ፀጉራቸውን ያበጥራሉ፣ ይረክሳሉ። ያ አይነት ባህልን ለማሳየት የተጠቀመው ነው። ከአባይ ዳር እንቆይ ሎሚ ከወሎ ልጅ ጋሜ የለኝ የሚለው ማን ነው ካለም አላም ነው ሲል ይገልጻል ማለት ነው። እሷንስ ይዞ ሽርሽር ሙጋድ ላይ ነበር ያዛብሽር፣ እሷንስ ይዞ ሽርሽር ሰኞ ገበያ ላይ ነበር ያዛብሽር ይላል። ሰኞ ገበያና ሙጋድ የሚባሉ ደሴ ልዩ የሆኑ ሰፈሮች እንዲያሉ እነሱንም ለማስተዋወቅ የሄደበት ሁኔታ በጣም ነው ደስ የሚለው ማለት ነው። በሌላ በኩል ደግሞ እጅግ ያስተሳሰረበት ወይ ማለት ነው የአምባሰል ገደልንና የቦርከናን ወንዝ ከውበት መፍለቂያ ያውም የቆንጆ መፍለቂያ ምንጮች ናቸው ሲላስተሳሰረበት አንግል ደግሞ እጅግ የሚገርም ነው። ሁለቶቹን በውበት ደረጃ ላይ ውበት ጋር ሲያገናኛቸው እንዲህ ይላል። አይገርምም? ግን ጥንቅሽ ብዙ ቦታ ላይ አይታወቅም ማለት ጥንቅሽ ይሄ ከዘንጋዳ ወይም ማሽላ አይነት ነገር የሚሰራ ነገር ነውና እሱ ነገር አይታወቅምና እሱን ነገር ለመግለጽ የሄደበት አንግል እጅግ በጣም ነው ደስ የሚለው። ሌላ ደግሞ ፍሬዘር ቀናው ይሄ በቅርብ ዓመታት ውስጥ የወጣ እጅግ የታወቀ የተወደደ ሙዚቃ ነው። ወሎ መጀን ብሎ የጀመረው ሙዚቃ ነውና እንዲህ ይላል። ትዝታሽ አንቺ ሆዬ ባቲ አምባሰል ትዝታሽ በልቤ ሲብሰለሰል አቅንቶኝ እግሬን ወደ ወሎ አስባለኝ አጃኢብ መለሎ ወሎ መጀን ብሎ
አንቺ ሆዬ ባቲ አምባሰል ትዝታሽ በልቤ ሲብሰለሰል አቅንቶኝ እግሬም ወደ ወሎ አስባለኛ አጃኢብ መለሎ ወሎ መጀንኩሎ መጀመሪያ ላይ ምን አለ መሰላችሁ የወሎ የሙዚቃ ቅኝቶችን ማለት ነው አንቺ ሆዬን አምባሰል ትዝታሽ ምን አለ በወሎ ውስጥ እንዲሆኑ በእነዚህ ሙዚቃዎች ምን እንዲሆነ ልቡ እንዴት ተብሰለሰለ ከዛ ደግሞ እግሩ ወደዛ አካባቢ ከሄደ በኋላ ላይ አጃኢብ የሚለው ቃል ብዙ ቦታ ላይ ግን አንድ ሰው ሲገረም ወሎ አካባቢ ላይ አጃኢብ ነው የሚለው አግራሞትን የሚያሳይ ነው አጃኢብ የሚለው ማለት ነው መጀን ማለት ደግሞ በሆነ ነገር ሲመካ ማለት ነውና በጣም የሚገርም አገላለጽ ነው ፍሬዘር ደግሞ ስለ ውበት ደግሞ ለመግለጽ ሲሞከር እንዲህ ይላል ፍሬዘር ውበት ገበያ ላይ ወጥቶ ቢነገዲ ሁሉም ወደ ደሴ ያቀናል መንገዲ ይሄ ውበት ገበያ ላይ ወጥቶ ቢነገድ ሁሉም ወደ ደሴ ያቀናል መንገድ ባሳየው ነገር በቃ ለምሳሌ አንድ ጫት የሆነ ቦታ አለ ከተባለ ወደዛ ቦታ ይከሪያ ለምሳሌ ሐረርጌ ምናምን እንደዛ አይነት ነገር ሁሉም የሆነ ነገር አለውና ወሎስ ደግሞ በውበት ወደር የለሽ መሆናቸውን ለማሳየት ነው ይህን ግጥም የተጠቀመው ማለት ነው ቀጠል ሲያደርግ ደግሞ ፍሬዘር እንዲህ ይላል ባይኖር ምን ያደርጋል እንሳሶላ ኩሉ ይበቃ የለም ወይ ወሎዬ መባል ባይኖር ምን ያደርጋል እንሳሶላ ኩሉ ይበቃ የለም ወይ ወሎዬ መባሉ እዚጋ አሁንም ቆንጆና ታቸውን ለማሳየት ሲጠቀምበት ግን ባህላዊ እነዚህ የውበት መጠበቂያዎችን እንሳሶላና ኩል ወይም እነዚህ ኩል የሚባሉት ነገሮች ሴቶቹ እንደሚጠቀሙ በዚያ ላይ ቆንጆ እንደሆኑ እሱ እንኳን ቢቀር ወሎዬዎቹ ከቆንጅናቸው ዝንፋይሉም ለማለት የፈለገ ይመስላል ፍሬዘር ከታሪክ ማህደር ደግሞ ሲያያይዘው ምን ይላል መሰላችሁ የንጉስ ሚካኤል የቴጌ መነን ጀግና ቆንጆ አብቅሏል የወሎ ማፀን የወሎ ማፀን ይላል ይሄ የንጉስ ሚካኤል ወሎ ውስጥ እንደሚገኝ እንዲሁም እቴጌ መነንን ለማንሳት የሞከረ ይመስላል ሁለቶቹም ጀግና ስለሆኑ ከቆንጅና ጋር ያይዛ ያወራ ማለት ነው ሁሌ ተመርቀው ተራምደው በሶራ መኖር ተመርቀው ተራምደው በሶራ መኖር መታደለው ከወሎዬ ጋራ አረኔ ዞማለ ማዋረኔ ዞማለ መታደል ነው ከወሎዬ ጋራ ይሄ ደግሞ የወሎ ሰው ባህሪው በጣም ቀን እንደሆነ ገራገር እንደሆነ ለማሳየት የሞከረበት ነው ፍሬዘር ቀን ነው ማለት ነው በሊቅ በጠቢቡ በሸህ ሁሴን ሞት የኔ ላርግሽና ዓለም ለያተ ይላል ይሄ ዓለም በሊቅ በጠቢቡ በሸህ ሁሴን ሞት የኔ ላርግሽና ዓለም ለያተ ደግሞ ሸህ ሁሴን የወደፊትን የማየትን ጥበቡን የተሰጣቸውን ጥበብ ለማስታወስ የሄደበት አንግል በግጥም እጅግ ይገርማል በሌላ በኩል ደግሞ እንደዚህ አድርጎ ይጨርሰዋል ማለት ሙዚቃውን ጨርስ ሲያደርግ በወልድ ያድርገሽ በመርሳ ውርጌሳ ከተፍ በይደሴ ፍቅሬ አንጀት የሳሳይ በመርሳ ውርጌሳ ከተፍ በይደሴ ፍቅሬ አንጀት የሳሳ ይላል ይሄ የወሎች መዲና ደሴ መሆኑን ፍቅሩም ደግሞ ሚጸነሰሰው ሁሉ ነገር የሚያበቃውም ደሴ ላይ መሆኑን ያሳያል ማለት ነው በሌላ በኩል እስኪ ደግሞ አሁን በቅርብ ሰዓታት የመጣችውን ዘፋኝ ሃናን አብዱን እንመልከታት እስኪ ሃናን አብዱ አንድ ሐሳብ ታነሳለች እስኪ ይሄን ሙዚቃ ስሙት ጅስሜን ያሰኘው ትላለች ጅስሜን ያሰኘው እናቴ ፈትራው እሪ ባለው አንዱ ነው ጅስሜን ያሰኘው ጅስሜን ያሰኘው ጅስሜን ያሰኘው ጅስሜን ያሰኘው ጅስሜን ያሰኘው የመናነዋነኝ ማስተንግዶ አቂ የጥንቱን ያልታውኩኝ ባህሌን ጠባቂ ያሰኘው ትላለች ጅስሜን ያሰኘው ይሄን ቃል ሌላ ቦታ ብትናገሩ ማንንም አያውቃቸውም ጅስሜ ማለት በወሎ አባባል ወይም ሰውነት ማለት ነው ጅስሚያ ያሰኘው ስትል ምን ማለቷ ነው ሰውነቴን ማለት እኔ አስፈልጎኛል ማለቷ ነው ሌላ ደግሞ ምን ትላለች መሰላችሁ በሞት ያፈርስ ሆን ከሚለው ብላልኝ እንኳንስ ትዳሬን ሞቴን ወሎ አድርግልኝ ትላለች ሃናን አብዱ አሰባችሁታል በሞት ያፈርስ ሆን ብላ በቃ ካልበላህ ብሎ ምን ያህል ቸር ለጋስ የሆነ ማህበረሰብ እንደሆነ የሚያሳይ ነው በሌላ በኩል ደግሞ እንደዚህ ትላለች ጀግንነት ለማሳየት ስትጠቀም የጀግኖቹ ቁና ያለችውን አባባ ግጥም ሰማችሁት አይደል የጀግኖች ቁና ለመሆኑ ምን ማለት የጀግኖቹ ቁና የጀግኖቹ ቁና የጀግኖቹ ቁና የጀግኖቹ ቁና የጀግኖቹ ቁና እሪ ሰበዝ ከስንዴዱ የሚሰራ ባህላዊ
እቃ ነውና ያን ደግሞ ትንሽ ከፍ ይላልና ጀግንነትን ከቁና ጋር ያያዘችው እኛ ጋር ቁና ትልቅ ነው ከጣሳ ከሁሉም ነገር ከፍ ይላልና ከዛ ጋር ያያዘ የገለጸችበት አንግል ራሱ በጣም የሚገርመው ማለት ነው። ሌላ ደግሞ ምን እንትላለች መሰላችሁ? ለኔ የሚገባ ጥሎሽ ከሌለህ እንደ ጎመጅህ ትቀራታለህ። ጥሎሽ የሚባለው ለኔ የሚገባ ጥሎሽ ከሌለህ እንደ ጎመጅህ ትቀራታለህ። አሰለልኩት ዛሬ ነገ እያስባልኩት አደከምኩት አሳበድኩት ስደረደር የሚሰጥ ጥሎሻልና እሱን ባህላዊ የሆነ የትዳር ነገር ነውና ያነሳችበት አንግል ራሱ ደስ ይላል። በሌላ በኩል ይሄ ባህላዊ ሙዚቃ ብዙዎቻችሁ ታውቁታላችሁ። ኡመር አሊ ዘሙዬ የሚለው ሙዚቃ አለውና ምን ይላል መሰላችሁ? አረታይ ዘሙዬ አረታይ ዘሙዬ አረ ዘሙ አንገቱ ያባትሽን በሬ ሶረን መስለሺ ያባትሽን በሬ መጋልን መስለሺ ይሄ ልጅ አበዴ ታስበኛለሽ ይላል። እዚህ ጋር አረታይ ዘሙዬ አረ ዘሙ አንገቱ ያባትሽን በሬ ሶረንን መስለሺ ያባትሽን በሬ መጋልን መስለሺ ይሄ ልጅ አበዴ ታስቢኛለሽ። የተሞከረበት አንግሉ ብዙዎቻቸው ከገባቸው ማለት ነው የወሎ ማህበረሰብ እንኳን ለሰው አይደለም ለበሬው ራሱ ስም አውጥቶ እንደሚኖር ነው። ሶረን መጋል ነብሮ የሚባል አይነት ስያሜ ያለውና እሱን አንግል ለማሳየት የተጠቀመበት አንግል በጣም የሚገርም ነው እንጂ የሰው ልጅ በሬ ይመስላል ማለት አይደለም። ሌላ ደግሞ እንደዚህ ይላል መሰላችሁ? አይጠየፍ ሆኖ ይታያል ከሚሴ ፍቅር ያልገባው ሰው ምን ያደርጋል ደሴ። እውነት ከሆነ ማለት ነው አይጠየፍ ሄዳችሁ ከሚሴ ይታያል አይጠየፍ ሆኖ ይታያል ከሚሴ ፍቅር ያልገባው ሰው ምን ያደርጋል ደሴ።